ፋቂ፣ ቀጥቃጭ፣ ሸማኔና ሸክላ ሰሪ እንደ ሀገርም እንደ ማህበረሰብም እስካሁኑ ጊዜ ድረስ አድሉና መገለል የሚያጠቃው የሙያ ዘርፍ ነው። ምን በእጃቸው ስራ ብንበላና ብናጌጥ ከኋላ ያለውን ልፋት ግን የዘነጋ ነው ይመስላል። በዛሬው ዕለት በኢትዮጵያ ደቡባዊ አቅጣጫ ላይ ባለችው ሲዳማ ክልል ሐዋሳ ከተማ አቅራቢያ በምትገኘው ለኩ ከተማ 01 ቀበሌ በልዩ ስሙ ጉንዝዬ መንደር ተብሎ በሚጠራው አካባቢ ተገኝተናል። ይህ መንደር ፈርጣማ እጆችና አለንጋ ጣቶች የሚሰሩትን ተአምር ያስቃኘናል። ውዴዳኑ፣ አሹሌ ሌቃና ሽብሬ ዱባለ በዚህ መንደር ለበርካታ ዓመታት ሸክላ ስራ ላይ ተሰማርተው የቆዩ ሲሆን በልጅነታቸው ወደዚህ ሙያ በቤተሰብ አማካኝነት የተቀላቀሉ የለኩ ከተማ ነዋሪዎች ናቸው። አሹሌ ሌቃ ከልጅነት እስከ እውቀት በዚሁ መንደር የሸክላ ስራ ላይ ተሰማርቶ ቤተሰብ መስርቶ ስራውን መስራት ከጀመረ 3 አስርት ዓመታትን አሳልፏል። ባለትዳርና የ6 ልጆች አባት የሆነው አሹሌ ከሚስትና ልጆቹ ጋር በመሆን ይህን ስራ እየሰራ ለዚህ ደርሷል። ያው ስራችን እንግዲህ ያው ጉልበት ስራ ነው የምንሰራው። ከግለሰብ ነው አፈር እንግዲህ የምንገዛው፣ ገዝተን ነው የምንሰራው። አንድ ጋሪ ያው ብዙ ብር ነው የሚያወጣው። በዛ ገዝተን ያው የጉልበት ስራ ስለሆነ መጠቀሚያ በሱ ነው። ቤታችንም ደግሞ የምናስተዳድረው በሱ ነው። ልጆቻችንም ደግሞ የምናስተምረው በሱ አሰርተን በሱ በሙያችን ልጆቻችንን ደግሞ እያስተማር እንኖራለን። ቤታችን ችለን ከወጪ ቀሪ ያው ወጪም ያው ብዙ ይወጣል። ስለዚህ የራሳችን ችለን ሌላ ስራ እንግዲህ የለንም። ውዴዳኑና ሽብሬ ዱባለ ደግሞ በተመሳሳይ የሁለት ልጆች እናት ናቸው። እነሱን ለማሳደግ ከባለቤታቸው ጋር ጎንበስ ብለው ልጃቸውን ቀና ለማድረግ እየሰሩ ይገኛሉ። የለኩ አፈርና የማህበረሰቡ ህይወት ደግሞ እጅግ ጥብቅ የሆነ ቁርኝነት አለው። በዚህ ማህበረሰብ ውስጥ እያንዳንዷ ቅንጣት አፈር ሽራፊ ደቂቃ ብሎም የውሃ ጠብታ ዋጋ አላት። ጠዋት ከእንቅልፋቸው ተነስተው ቡናና ቂጣ አፋቸው ላይ ጣል አድርገው ወደ ስራቸው መሰማራት ከጊዜ ወደ ጊዜ የአካባቢው ባህል ሳይሆን አልቀረም። ያ 12 ሰዓት ነው የምንነሳው። ከዛ ከተነሳን ቡናችን ነው የምንጠጣው እስከ 1 ሰዓት። ከዛ ወደ ስራ ነው የምንገባው። ያው ጠዋት ተነስቼ ቡናዬን ጠጥቼ ስራዬን ምገባ። ቀን ሙሉ በጠራራ ፀሐይ ሸክላውን አበጃጅተው ውጤት ላይ ለመድረስ የማይታክት ልብ፣ ተስፋ የማይቆርጥ ህሊና ያስፈልጋል። በዚህ ስራ ሸጠው አትርፎ ከሚያገኙት በላይ ጉልበታቸውን ተጠቅመው ከአፈርና እንጨት ግዢ በቀር ሌላ ነገር ሳያወጡ አቻችለውና አብቃቅተው እየኖሩ ነው። በዚህም የተነሳ ጠዋት አፋቸው ላይ አሳርፈው የወጣቱን ቂጣ ማወራረጃ ቡና ፉት ብለውባት እስከ ማምሻው ያለመታከት ይሰራሉ። ልጆቻቸውም እንደነሱ ባለመጠንከራቸው ምክንያት በመሃል አንዳች ነገር ሊያቀምሷቸው ይችላሉ። ነገር ግን እነሱ ወደ አፋቸው ማስጠጋት ትዝም አይላቸውም። ትዝ እንዲላቸውም የሚፈልጉ አይመስለኝም። በዚህ መንደር ተቻችሎ መኖር ራሱ እጁን በአፉ ጭነው በግርምት እያየ ተምሳሌት ይሁኗቸው የሚል ይመስለኛል። ቤት ነው የምሰራው። እኔ አሁን ለቤቴ ነው የምሰራው። በራፌ ያለው ሰው ለቤቱ ነው የሚሰራው። ግን ስንሰራ የወጣውን ነገር ግን እንተባበራለን፣ ለአንዳችን እናገዛለን። ሰፋ ባለው የቅጥር ግቢ ውስጥ አንድ የጋራ የውሃ ጉድጓድን እያፈራረቁ ሲጠቀሙ ስታዩ፣ እንዲሁም እኛ ረግጠን ትተን የምንሄደውን ትቢያ በቁና ሰፍረው ሲዋዋሱ ስታዩ ደግሞ ከአንድ ማህፀን መውጣት ወይም በደም መዛመድ ብቻ ሰውን አብሮ እንደማያኖረው ትረዳላችሁ። በዋናነት የተለያዩ ምጣዶችና ትናንሽ ገሎች በብዛት የሚመረትባት እቺ የለኩ ቀበሌ ወንድና ሴት የተለያየ የስራ ድርሻ ይኖረዋል። ይሄን አሁን እኛ አንሰራም። በእኛ ባህል ከሆነ ሸክላ አሁን ሴቶች እንዲህ ቅድም የሚታየው ቢሰራ እኛ አንሰራ። እሱ አሁን እኛ ብንሰራ አይ ወንድ እንዴት ይሰራል ይባል ትንሽ ይከብዳል። ወንድም ይሄ ምጣድ እንዴት ሊሰራ ይችላል? እሷ እየሰራች እሱም ደግሞ ይሄን እንዴት ይሰራል በማለት እሱ ነውር ነው፣ አይሰራም።
እኛ አነካም በእጅ ሴቶች ብቻ ነው የሚሰሩት። ውሃ ያመጣል። ደግሞ ምጣድ ተሰርቶ ሲደርቅ እሱ ይወላውላል። ደግሞ ሲደርቅም በእሳት እሱ ያደርጋል። ያው የወንድ ስራ ነው። ለሸክላ ስራም የሚሆነው የአፈር አይነት ልዩ በመሆኑና እንደ ልብ ማግኘት አመቺ ስላልሆነ ከሌሎች ይረከባሉ። የሸክላ ሰሪው ዋነኛ ወጪም የሚሆነው ይሄው የአፈር ግዢ ነው። የሚገዛው አፈር ቀጥታ ጥቅም ላይ ቢውል ደግሞ ለነሱ በበጀ ነበር። ግን እንዲህ አልሆነም። በወንዶችና በወጣቶች ኃይል አማካኝነት ሲቀጠቀጥ ሰዓታትን ይወስዳል። ጊዜም ብቻ ሳይሆን ጉልበትን ይፈጃል። በተጣበቀ አንጀትና ባልበላ ሆዳቸው ይህን አፈር ነፍሱ እስኪጠፋ ቀጥቅጠው ዝግጁ ያደርጉታል። ከዚያም አፈሩን ማብኳት ይጀምራሉ። ለቀናትም ተበጥብጦ የሚቀመጥ እርሾ አለ። እሱን እየጨመሩ ጭቃውን በሚገባ ያዘጋጁታል። ለዚህም ሂደት ውሃ አስፈላጊ በመሆኑ ውሃ ለመቅዳት ሄድ ማለታቸውም አይቀርም። ከዚያም ይህንን ጥበበኛ እጃቸውን ተጠቅመው ቅርጽ ያስይዙታል፣ ያለሰልሱታል፣ ያስተካክሉታል። ከበሮ በሰው እጅ ያምር አይደል የሚባለው? በእነሱ እጅ ቀሉና ተውቦ የሚታየው የምጣድ ክብደቱን በእጃችሁ ጨብጣችሁ እስክትሰሩ ድረስ አትረዱትም። እሳቱ ቦታ ያው እሱ ነው ማለት አብረን ያው እሱና እኔ ሰፈር ላይ ሰው ካለ ተባብሮ ነው የምናደርገው። አድርገን ያው አንድ ሰዓት ካለ እናወጣለን። ከመሻ ያው እዛው ነው ማድረው። ሁለተኛ ቀን ነው የምናወጣው። ሁለተኛ ቀን አውጥተን ያው እንተርከባለን ለተረካቢ ማለት ነው። ተረክበን ያው ወጪና ገቢ አውጥተን ያው ልጆቻችንን በሱ ነው ያስተዳድረን። ይሄን በሱ ነው የምናስተምረው። ይሄን ደግሞ ያለነው ነገር ከሱ ተርፎ ያው የእንጨት ነው የምናወጣው፣ የአፈር ነው የምናወጣው። ከዛ ከተረፈ የልጆቻችን ክፍያ ሳሙና ከዛ ነው የምናወጣው። ይሄ ሁሉ ሆኖ ሳለ ግን የሚሰሩት ስራ በሰጡት ልክ እየሰጣቸው ባለመሆኑ ለራሳቸውም ሆነ ለልጃቸው የተሻለ ነገርን በማሰብ ይህን ስራ ልጆቻቸው ከሚቀጥሉት እነሱም በራሳቸው መንገድ እንዲሄዱ ምኞታቸው ነው። የኔ ስራ የኔ እድል ነው። እኔ ልጆቼ ደግሞ ከኔ ጋር ይሄን ለመስራት የኔ ሀሳቤ ነው። ልጆቼም አሁን ይሄን ለመስራት ታላቅየው ይሄን እንግዲህ ሰርቼ እኔ አልችልም ትምህርቱን ከጨረሰ በኋላ ይሄን ለኔ ይከብዳል እናንተን ራሱ ለመቀየር እንግዲህ እግዚአብሔር ባሻሽለኝ እናንተን እናቴንም አባቴንም ከዚህ ራሱ ከጉልበት ስራ እግዚአብሔር በቀየር እያለ ያው እየጸሉ ነበር። ያው ለመቀየር ሀሳብ አለን። እኛም እንግዲህ እንዲህ እየሰራን እንዲህ እየለፋን እግዚአብሔር እንዴት ዝም ብለታል እግዚአብሔርንም እየጠየቅን ሙያም ሆኖ እያለ ጉልበት ስራው ስለሚሆን ልጆቻችን ደግሞ ይሄን እንዴት ለነሱ ነው ማሻሻያ እግዚአብሔር እንግዲህ በር እንደሚከፍት ሀሳባችን ምኞታችንም ምናስበው ምንጸልየው ከኛ የተሻለ ስራ እንደሚሰጥላቸው በጣም ይሄው ሀሳብ ላይ ነው። ልጆቻቸው ግን ከልጅነታቸው ጀምሮ በዚህ ስራ ላይ ተሰማርተው ወላጆቻቸውን እያገዙ ይገኛሉ። ለዚህም ጥበቡ ከትውልድ ትውልድ መቀጠሉ አይቀሬ መሆኑን የሚያሳይ ይመስላል። ከማውራት መስራት የሚቀርመው የለኩ ማህበረሰብ ካለው ጊዜ ቆርሶ ህይወቱን ስላጋራን ምስጋናችን ላቅ ያለ ነው።